ሰው ለምን ይጾማል? አንዳንድ ሰው ለሌላ ሰው ለመታየት ብሎ ይጾማል ይላል ክርስቶስ። እንደ ግብዞች አትጾሙ፣ በሰው ሊታዩ ይጾማሉ አለ። አብረዋችሁ የሚሰሩ ሰዎች ሲጾሙ ስታዩ አቤት ያሳፍራል፣ እኔ ከመሃል ተለይቼ መብላት የለብኝም ብሎ ሰው እንዲያየው ይጾማል። ለታይታም ይጾማሉ። በጣም እየጾሙ ግን ሰው ካላየ ቅርም ይላቸው ካላወሩ በሽምብራ ሊጾሙ ይችላሉ ሰዎች። እንደው በቃ ይችን አብይ ጾም ቆሎ እየበሉ እየጾሙ ግን ሰው እንዲሰማ ይፈልጋሉ። በቀጥታ በሽምብራ ጾማሉ አይሉም፣ በተዘዋዋሪ ነግሯል። አንተ ሽምብራ ተወዶ ይለ እንደ ይላሉ። በቀደም ለዚህ ለጾም ብዬ ስገዛ ይሏል። አንድምታው የምጾመው በምንድነው ነው እወቁልኝ ማለት ያንዳንድ ሰው ጽድቁን ያወራ። እኔ ጥሎብኝ ለደሃ መርዳት ወዳለው ግን እረዳለው ብዬ ማውራት አልወድም የሚሉ ሰዎች ምን እያደረጉ ነው? አይገርምም? ትትናውም እንዳይቀር ትቢቱም እንዳይቀር እጅ ታጥቦ ኃጢአት መስራት እንደ ጲላጦስ ማለት ከደሙ ምንድነው ያለው? ትሁትም ነኝ ትቢተኛም ነኝ። እና ጾም ለታይታ ሲጾም ደስ አይለውም እግዚአብሔር። እንደ ግብዞች አትጾሙ፣ ለሰው ልትታዩ አትጾሙ አለ እግዚአብሔር። እንዲያች ይሄ አዋጅ ጾም ነው። አሁን አብይ ጾም ሰው እንዳያየኝ ብላ እያልኩ አይደለም እኮ እውነት ነው ብሎ ሄዶም ይበላል። አሁን ይሄን ይዞ አይደለም፣ ይሄ አዋጅ ነው። ጾም ካል ጾም ኮሱ አይደለም። ግን ሐሳብ የምታደርግበት ምክንያት ለታይታ ከሆነ እግዚአብሔር ያዝናል። አንዳንዱ ቢጾምበት ምክንያት ለቁጠባ ይጾማል። አሁን አንዳንድ ሰው አብይ ጾም ሲግመጣ በቃ የቁርስ ወጪን ዘጋው ይላል፣ ምሳም የለም። እንዲህ አይነቱን ሰው በምሳው የከበረ ይሉታል አባቶቻችን። በምኑ የከበረ? በቃ አብይ ጾም መጣ ወጪ ቀነስኩ አይደለም። እምትበላው ለደሃ ስትሰጥ ነው ጾም የሚሆን። እንደዛ ሲሆን ነው ደስ የሚለው እግዚአብሔር። እህቶቻችን ይቅርታ አድርጉልኝ፣ በርካታ እህቶቻችን ለተክለ ሰውነታቸው ማማር ብለው ይጾማሉ። አይጾሙ አንጀታቸው እስኪጣበቅ ውሃ ብቻ እየጠጡ ለውበት ማለት ነው። ሲያጌጡ ይመላለጡ ይባላል። ለውበት ብለው አንጀታቸው፣ ይሄ የጽድቅ አይደለም፣ ዳይት ነው እንጂ ፋስቲንግ አይባልም። ይሄ ጾም አይደለም፣ እግዚአብሔር አይከብርበት። ምን ሲሆን ነው እግዚአብሔር ደስ የሚለው? ስለ ጽድቅ ስንጾም ነው። እግዚአብሔርን ሽተን ስንጾም፣ ይቅርታውን ምህረቱን ሽተን ስንጾም ነው። ይህንን ጾም የይቅርታ ያድርግልን። በአብይ ጾም ያልበረታ መቼም አትበረታ። አሁን ሰሞኑን ሰይጣን መግቢያን የሚያጣው መግቢያ መድረሻ ለምን ሰው ሁሉ ይጾማላ? ከሚጾመው ሰው አፍ እሳት ይተፋበታል ይላል፣ አይኑን ይወጋዋል። ስለዚህ ጾም ሲመጣ ሰይጣን መድረሻ ያጣ፣ ድል ይነሳል። አሁን በዚህ ጾም ምን ልታረጉ አሰባችሁ? ማለት ምንድነው? አሁን ቤተክርስቲያን ጾም አወጀች ለኛ ብላ፣ እስቲ ጌታን ምሰሉ ብላ፣ ክርስቶስን ምሰሉት፣ ከኔ ተማሩ እኔ የዋህ በልቤም ትሁት ነኝ ያለውን ክርስቶስን ምሰሉት ብላለች። እስቲ ክርስቶስን እንምሰለው በዚህ ጾም። በምንድነው? እንዴት ብንጾም ነው? ስለ ጽድቅ ሰው በብዙ ምክንያት ይጾማል። በጾም ግን የሆነ ችግር ይፈታል። መመራ በአጀንዳ ነው መጾም ያለባችሁ። እስቲ በዚህ ጾም የትኛውን ችግር ልትፈቱ አሰባችሁ? የትኛውን ቁስል ልትሽሩ አሰባችሁ? የትኛውን ሱስ ልትላቀቁ አሰባችሁ? ጾም በምክንያት ነው የሚጾመው። በማቴዎስ ወንጌል ምዕራፍ 17 ላይ የተጻፈ አንድ ታሪክ ልንገራችሁና አበቃለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሶስቱን የምስጢር ሐዋርያት ጴጥሮስን፣ ያዕቆብንና ዮሐንስን ይዞ ወደ ታቦር ተራራ ወጣ። ታውቃላችሁ አይደል? አዎ፣ ይዟቸው ወጣና በዚያ ተራራ ፊቱ ተለወጠ። እንደምታውቁት በደብረ ታቦር ክብሩን ገለጠ። ስንት ሐዋርያት ነው ይዞ የወጣው? 3 ሐዋርያት። እንደው ደስ ብሏቸው እነዚህ 3 ሐዋርያት ጌታ ሆይ በዚህ መሆን ለኛ መልካም ነው፣ እዚህ ካልኖርን ሁሉ አለ ጴጥሮስ። ይህ ሲደረግ ክርስቶስ ስንት ሐዋርያት ይዞ ነው የወጣው? ሐዋርያት አጠቃላይ ስንት ናቸው? ስንት ይቀራሉ? 9 ሐዋርያት። ይገርማቸዋል። ብዙ ጊዜ እኛ ደብረ ታቦርን ስንተርክ 9 ሐዋርያት ምን እያደረጉ እንደነበር ግን አንተርክ። እዛ ብርሃን እየበራ ደስ ሲላቸው 9 ሐዋርያት ችግር ውስጥ ነበሩ። በጣም ከፍተኛ ችግር ውስጥ ነበሩ። ምንድነው ችግራቸው? 9 ሆነው አንድ ሰውዬ ልጁ በጋኔን ተይዞበት እርኩስ መንፈስ ያለበት ልጅ ያለው ሰው ልጁን ይዞ መጥቶ እባካችሁ ፈውሱልኝ አላቸው ለ9 ሐዋርያት። የሚገርማችሁ ይህንን ጋኔን
ዘጠኙ ሐዋርያት በዚህ ቢሉት በዚያ ቢሉት ውጣ ቢሉት ምን ቢሉት አልወጣም አለ። ስንት ሆነው እምቢ አላቸው? ዘጠኝ ሆነው ውርደት አሱ ደግሞ ጋኔኑ እንዴት አይነት ክፉ! መቼስ ጥሩ ጋኔል የለም፣ ግን ይሄ ጋኔል ደግሞ በጣም ክፉ ነው። ምንድነው ክፋቱ ካላችሁ አይሰማም፣ አይናገርም። ምን አይልም፣ አይሰማም። የት ነው ያስከው ስትለው አይሰማም። ማነ ተናገር ስትለው አይናገርም። ደንቆሮና ዲዳ የሆነ ጋኔል ለዘጠኝ ወዲህ ቢሉት ወዲያ ቢሉት እምቢ አለ። አሁን ይገርማቸዋል። ዘጠኙ ሐዋርያት ሽምቅቅ ብለው ተዋርደው ቆመዋል። አሁን ምዕመናን እዚህ ቀራንዮ መድኃኔዓለም አንድ ሰው ልጁ ርኩስ መንፈስ ይዞት እዚህ መጥቶ የዚህ ደብር መደበኛ ካህናት ዘጠኝ ካህናት ወጥተው ውጣ ቢሉት ጋኔሉ እምቢ ቢል ምንድነው የምትሉት? ዘንድሮ እኮ ቄስ የለም አይደለ? ምን አባት የለም እኮ ነው የምትሉት። እና ህዝቡ በቃ መታዘብ ጀመረ። ጸሐፍት ፈሪሳውያን ደግሞ ደስ አላቸው። ድሮም ጋኔን ማውጣታቸው ነበር ትንሽ ያስከበራቸው አጋንን ሐዋርያቱን። እምቢ ሲል መሳቂያ አረጓቸው። ዘጠኙ ሐዋርያት ተሸማቀቁ። ይሄ ሲሆን ጴጥሮስ፣ ዮሐንስና ያዕቆብ ከጌታ ጋር ደብረ ታቦር ላይ ናቸው። ጴጥሮስ ምን ይላል? ጌታ ሆይ በዚህ መሆን ለኛ መልካም ነው። እዛው ወንድሞች ይጨነቃሉ፣ አንተ በዚህ መሆን ለኛ መልካም ነው ትላለህ። አንዳንደኛ ሲመቸን እኮ የሌላው ችግር አይታየም። አሁን ጌታ ሦስቱን ሐዋርያት ይዞ ወረደ። ይህ ሰውዬ ሲወርድ ልጁ ይዞ ይህ ሰውዬ ቀረበ ወደ ክርስቶስ። ከኔ ጋር ናችሁ ምዕመናን? ጌታ ሆይ አለው፣ ልጄን እርኩስ መንፈስ ይዞታል። ከልጅነቱ ጀምሮ አብሮት ያደገ ጋኔን አለበት። ማታ ማታ ጨረቃ ስትወጣ በጨረቃ እያነሳ ይጥለዋል። ማታ ማታ አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ራሱ እንዲጎዳ ማለት ነው። እሳት ውስጥ ይጥለዋል፣ ውሃ ውስጥ ይጥለዋል። ካደገ ጀምሮ ከልጅነቱ አለቀቀውም ይሄ ጋኔን። ወደ ደቀ መዛሙርት አመጣሁት፣ ሊፈውሱት ግን አልቻሉም። ቢቻልህስ ልጄን ፈውስልኛል። ምን ቢልህስ አይሰማም። አሁን ክርስቶስ ቢቻልህስ ይባላል። ለምን መሰላችሁ? ደቀ መዛሙርቱ ስላቃታቸው ያው መምህራቸውም የነሱ ቢጤ ነው ብለው። አሁን ክርስቶስን ያስናቅነው እኮ እኛ ተማሪዎች እኮ ነው ምዕመናን። እኛ ስላቃተን እሱ የሚያቅተው እንዳይመስላችሁ። ቢቻልህስ ልጄን ፈውስልኝ አለው። ጌታ ምን አለ? ቢቻልህስ ትላለህ፣ ለሚያምን ሁሉ ይቻላል አለ። ይህን ጊዜ ይህ ሰው ምን አለ? አምናለሁ፣ አለማመኔን እርዳው። እስኪ በሉ ከኔ ጋር አምናለሁ፣ አለማመኔን እርዳው። አሁን እስቲ በደንብ ከሰማችሁ መልሱልኝ። ይሄ ሰውዬ ያምናል አያምንም? እስቲ ቃሉን እንድገመው። አምናለሁ፣ አለማመኔን ይሄ ሰውዬ ያምናል አያምንም? ያምናል አያምንም? አምናለሁ ብሏል አላል? ያምናል አያምንም? አለማመኔን ደግሞ ብሏል። ይህ ሰው ያምናል ወይስ አያምንም? ተምታታባችሁ አይደል? እሱም እንዲህ ነው የተምታታበት። እስኪ በሉ አምናለሁ፣ አለማመኔን በሌላ ልተርጉምላችሁ። እንደዚህ እኮ ነን እኛ እኮ ከዚህ ሰውዬ በምንም አንለይ። ታምናላችሁ አታምኑ? ግን ደግሞ አኗኗራችን እንዳመነ ሰው ነው። ስለዚህ አናምን። ትጾማላችሁ አትጾሙ? ግን እየጾምን ነው በእውነት። ስለዚህ እጾማለሁ በሉ እስኪ። አለመጾሜን እርዳው። እየጾሙ አለመጾም አለ ለካ። እስከ 9 እንጾማለን። ስጋ እንበላም፣ የሰው ስጋ ግን እንበላለን። ሰው ግን እናማለን። ሐሜት አያርግብኝ እንጂ ብለን እናማለን። እኔ ለማማት ብዬ አይደለም ብለን እናማለን። እጾማለሁ፣ አለመጾሜን እጸልያለሁ። ትጸልያላችሁ አትጸልዩ? ግን አሁን እውነተኛ እንጸልያለን። ስለዚህ ጸልያለሁ፣ አለመጸለይን እርዳው። ደስ የሚያሳይ ነገር ልንገራችሁ። ቤተ ክርስቲያን ውስጥ በየቀኑ እየሄድን ለቀን አንዴም ቢሆን መሳለም አለብን። አባቶቻችን በአብነት ትምህርት ቤት ባህል ጉባኤ ቤት ጉባኤ እንኳን ባይኖር ወንበር ባይኖር ትምህርት ባይኖር ተማሪዎች ሄደው ትምህርቱ የሚሰጥበት ቦታ ላይ
ሰላም ለኪ ብለው አቡነ ዘበሰማያት አድርሰው እንዲሄዱ ስርዓተ ቤተክርስቲያን ያዛል። ይሄ የሆነበት ምክንያት ምንድነው? መንፈስ ቅዱስ ላመኑና ለተጠመቁ ክርስቲያኖች በየ40 ቀኑ ጸጋ ይጨምራል። መቼ አይታወቅም። እየሰማችሁ እኔ እውነት ነው የምነግራችሁ። አብረን አድገን የሆነ ጊዜ ድምፅ የሌለው ድምፅ ኖሮት አይቻልም። እየሰማችሁ ሲማር ትምህርት የማይገባው የሆነ ሰዓት እሳት ሆኖ ነው። ምን ሆኖ ነው የሚያስብል ለውጥ ይታያል። የሆነ ጊዜ የሆነ ሰው ድክመት ተቀይሮ በኃይል ተተክቶ። ለምንድን ነው? መንፈስ ቅዱስ ደጅ ለሚጠኑ ሰዎች ሁልጊዜ ጸጋውን ምን ይላል? ይጨምራል። ስለዚህ በምንም ምክንያት የፈለገ በኃጢአት ውስጥ ብንሆን ሰው ሲታመም ከሆስፒታል አይቀርም አይደለም? ይቀራል። አይ በቃ ታምሜማ ሆስፒታል አልሄድም ምን ይባላል? እስቲ ሆስፒታል እንዴት ይላል? አይባልም። ስትታመም ነው። የፈለገ ብንረክስ ቤተክርስቲያን ደጅ ገብተን ሳንሳለም መዋል የለብን።